አቅራቢያ በደረሰ የተሽከርካሪዎች ግጭት 12 የእስራኤል ወታደሮች ከፍተኛ ጉዳት ደረሰባቸው። የቀድሞው የዋይት ሃውስ ዋና ስትራቴጂስትና የፕሬዝዳንት ዶናልድ ትራምፕ የቅርብ አማካሪ የሆኑት ስቲቭ ባነን በእስራኤል የፖለቲካ ትዕይንት ላይ ከፍተኛ ምላሽ የሚያስነሱ አነጋጋሪ መግለጫዎችን ሰጡ። ቤንያሚን ኔታንያሁ በትራምፕ ጉድ ተሰርተዋል ያሉም ሲሆን የታላቋ እስራኤል እቅድ በኔታንያሁ ፊት ላይ ፈንድቷል ሲሉ አነጋጋሪ መግለጫ ሰጥተዋል። ዝርዝር ይዘንበታል። ሩሲያ በትናንትናው ዕለት በኒውክሌር ኃይል የሚንቀሳቀሰውንና እጅግ ዘመናዊ የሆነውን ቡሬቬስትኒክ የተባለውን አህጉር አቋራጭ የክሩዝ ሚሳኤል በተሳካ ሁኔታ መሞከሯን የሀገሪቱ ፕሬዝዳንት ቭላድሚር ፑቲን አስታወቁም። ወዲህ ደግሞ ኤርትራ የአሰብ ወደብን በድርድር ወደ ባለቤቱ ለመመለስ ፈቃደኛ ካልሆነችና ኢትዮጵያ ወደ ጦርነት ከገባች ጉዞው ለአሰብ ብቻም ሳይሆን ሙሉ ኤርትራን ለመጠቅለል ይሆናል ሲሉ ፊልድ ማርሻል ብርሃኑ ጁላ አስረግጠው ተናግረዋል።